ቅኔ ነው። ይሄ በ17ኛው መቶ ክፍለ ዘመን ጎንደር አደባባይ ኢየሱስ የተደረገ የጥንት ቅኔ ነው። ይሄ የብሉይ ኪዳኑን መስዋዕት ከሐዲስ ኪዳን መስዋዕት እያነጻጸረ ሊቁ የተቀኘበት ነው። በኦሪት ዘጸአት ምዕራፍ 12 ላይ ያለውን ምንባብ በመያዝና በሐዲስ ኪዳን ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ያለውን በማቀናጀት በማነጻጸር በአምስት ቤት ግጥም እንዲህ ያለ የረቀቀ የመጠቀ ንባቡ አይምሮ የሚያጠግብ ጆሮ የሚሞላ ምስጢሩ አይምሮ የሚያጠግብ ትልቅ ምስጢር ነው የተናገረውና ሊቁ ይሄ አምስት ቤት ነው እንደተናገርኩት ወደ እንትን ቢቀየር ወደ መጽሐፍ እንቀይረው ብንል በጣም በእርግጠኝነት 200-300 ገጽ መጽሐፍ ይወጣል። የኛ ሊቃውንት ግን የበዛውን አሳንሰው የሰፋውን አጥበበው ለአይምሮ እንዲመጥን ለጆሮ እንዲመጥን አድርገው ማቅረብ ያውቁበታልና እኔ በሊቃውንቱ ነፍስ ይማር አይባልም። እንደኔ አይነቱ ልክስክስ ሲሞት ነው ነፍስ ይማር የሚባለው። እነዚህ በረከታቸው ይድረስ ነው የሚባለው እና ቅኔው ምንድነው የሚለው? ለኢዮስያስ በፋሲካው እለ አልህምተ ጾኡ ወአባጋ ዘጠቡ እያትረፉ ለሳኔታሁ ወበልው አሜው በጋ ፋሲካ ነሰ ክርስቶስ እንዘ አሐዱ ለሊሁ ዮም ይትበላ ሁለንታሁ ወጌሰመ ይተከብ ከማሁ